ለመስራት ዝግጅት እያደረግን ያለነው። ምክንያቱም 10 ዓመቱ በ2 5 ዓመት መከፈል ስላለበት ማለት ነው። ይሄን ሐሳብ ይዘን ከተነሳን በኋላ ክቡር ርዕሰ መስተዳድራችን ካቀረብን በኋላ እሳቸው የሰጡት ሐሳብ ምንድነው በደንብ ይሰራ ከዚህም በላይ የሚል ግን ምክትል ጠቅላይ ሚኒስትሩ ተገኝተው ሐሳብ ከሰጡበት በኋላ ማስፈጸሚያ ፕላን እንድናዘጋጅ ለኛ ተሰጥቶን አዘጋጅተን የፓርቲ ኃላፊው ባሉበት ፕሬዝዳንቱ ባሉበት ካቀረብን በኋላ ቢሮ ብቻ ሳይሆን ከቢሮ ውጭ ሌሎች ክልሉ ሊደግፉ የሚችሉ አካላትን ምሁራንን እያመጣን በጋራ እንስራ የሚል ሐሳብ መጣ። ዜን ከዛ በኋላ ፕሮጀክት ጽሕፈት ቤት አቋቁመን የተወሰኑ ሰዎች ይዘን ስራዎችን እየሰራን ያለነው እና ከመጀመሪያው እስከ መጨረሻው ምንድነው ሂደቱ የሚመስለው የሚለውን እንድትረዱት። እንግዲህ የኛ ክልል ሀገር እናድርገው ብንል 183 የዓለም ሀገራትን መብለጥ ይችላል በፖፑሌሽን አሁን ባለው ፖፑሌሽን። ስለዚህ ትልቅ ክልል ነው። እንግዲህ ፖቴንሻሉ የቆዳ ስፋቱ የምንጨምርበት በጣም ትልቅ ነው። በዙ ስታተሱ እንኳን ሀገር ቢባል 50ኛ የዓለም ሀገር ግዙፍ ሀገር ሆኖ መውጣት የሚችል እና ይህን ክልል ነው እየመራን ያለ ነው። ይሄ ክልል በፕላን ካልተመራ ደግሞ በጣም መሰረታዊ ችግር ይኖራል የሚለውን ነገር መውሰድ ነው እንግዲህ